ወራህመቱላሂ ወበረካቱ። ሰላም ብያለሁ ክርስቲያን ወገኖቼ፣ ላይክ እና ሰብስክራይብ እያደረጋችሁ ጀምሩት። ቪዲዮ አበረታቱ። ስበላው ደግሞ ማራበኝ በጣም ከሰኔ ያብሉ ቅጠል አልበላም አልኳት ማለት ነው። ጓደኛዬ ያብሉ ቅጠል እኮ አይደለም መረቅ መሽ የምትለኝ ወዲያ ብቻ ያረመረበኝ ደግሞ ይዛኔ በደንብ አልበሰለም ነበር። ከዛ እናቴ ሲጀመር አልታኘተኛለ ማለት ነው። ያብሉ ቅጠል አልኳት እዛ ራሴ ስሰራው ሁሉን ነገር ሳቀው ጣምናው ስቀምሰው አሁን እንደኔ የሚወድ ያለ አይመስለኝም ማለት ነው። በጣም ነው በለው። ኢትዮጵያ ግን አለ የወይን ቅጠል እስኪ ይሸጣል ንገሩኝ እስኪ በኮሜንት አሳውቁኝ እስኪ። በጣም በፍቅር ነው የምወደው። በነገር ኢትዮጵያን ብገባ እንትን ለመበላ ነው የሚመስለኝ። ምንድን ነው የሚባለው? በእንትን መሰራ ነው የሚመስለኝ። በጥቅል ጎመን እዚህ መልኩሽ የሚሉትን ማለት ነው። እሱ እየሰራ እንደለ ነው የሚመስለኝ። እና ብቻ የተቆራረጠ ሲሆን እንጂ የሚያናድደው ድካሙ ነው እንጂ ሲበላ ይጣፍጣል። እና እንኳን ሴሪቤ በትልልቁ ስለማረግባት ወደ ውጭ ማዘዝ ትችላለች። ትልቅ ስለሚሆንባት ነገር እንኳን ስትፈልግ ማርያም አንቺ ስታይል እና ትላለች። አንቺ ሶስቱን ብቻ ስሪላትና ጓደኛዬን እሷ ተጠቅላል ትላለች ማለት ነው። ለቤት እንደዚህ ለራት ምናምን ካልሆነ በስተቀር ማዘዛለች። ታስገኝ ገበናውን ቆርጦ ነው ጠቅላላ ደግሞ ምንም አያፍጥነኝም ሲጀመር ማለት ነው። ይህን ስጠቀልል ብሎ ስራ ብዙ እንደዚህ ደግሞ ቁጥርጥ ያለ ሲሆን ሲያስጠላ፣ ሁሉም ወጥ ሲሆን ይፈጥናል። ለጥለጥ ይሄ ግን አያችሁት እንደዚህ አይነት ልጥስጥሱ እሱ ሲቀጠል ማለት ነው። ነገራችን ላይ ከስራ ሁሉ ግን እንደወረደ መጠቅለል አዘን ይሆናል ብዬ አላስብም። ማለት እንደዚህ አሁን ለውጭ የሚታዘዝ ምናምን እሱን በትንሹ ገና ተጠንቅቃችሁ እንዴት ስትጠቀልሉ ወገባችሁ ቀረብ ያለበት እንኳን ለራት እንኳን ለምሰራው ስንት ሰዓት እንደተቀመጥኩ አታውቁም። ይችላል እኮ መሀል ላይ ሲደርስ ነው ለቤተሰቦች አላጋራቸውም ኩኝና እዚህ ሲደርስ ማለት ነው። ስጠቀልል ይህን ጠቅልያለሁ የተወሰነ ከጠቀልልኩኝ ይበቃል ይመስለኛል። በጣም ነው የሚያስጠላው። በጣም ተቆራረጠ ነው ቅጠሉ። ግን ከታያችሁ አላውቅም ትንሽ ደብዘዝ ያለ ይመስላል። በጣም የሚያናድድ ቅጠል ይህችው ስለሆነች መቀጣጠሉ በጣም ይመስላል። እና ዛሬ በቃ ነገራችሁ
ወረቀ ይነጥራል። ኦኬ ኦኬ በጣም ያስጠላል። ስለቅ ብሎ ካሜራው ደግሞ ለመጣት የሚያስገኝ አዘገኝ ካሜራው